ሰላም ጋይሶች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ያለኝ እግዚአብሔር ይመስገን። እናንተ ፊቴ ራሱ ምንድነው ዛሬ ተኝቼ ነው ያደርኩት፣ ግን ፊቴ ጥሏል። እንዴት ናችሁልኝ? ደህና ናችሁ ካላችሁ አለኝ እግዚአብሔር ይመስገን። ባይዘው ከክፍል እየወጣ ነው ልሄድ ነው ዛሬ። ደግሞ ዛሬም ዙረት ነው ዙረት እንኳን ሳይሆን ሰው ጋር ልሄድ ነው። ያው እንዴት ነው እንዴት አያችሁ? ፋው ያለው ነው አስፈላጊ ነው። ባይዘው ክፍሌ ነች። እሺ ጠባብ ነች በጣም ክፍሌ እና አሁን ወደ ልውጣ ነው ጓደኛዬ ጋር ለዛ ነው ዛሬ እስቲ ጓደኛዬ እንዲያት ብዙ ወር አላየኋትም። ያው እኔ ብዙ ስለማልወጣ ለዛ ነውና እንዴት አያችሁኝ ዛሬ? ካለ ሜካፕ ካለምን ሲል ልጅ እኮ ውበት አላት እውነት ስታምር። ወይኔ ማሚዬ ቆንጅጌ ሆነሽ ይኸውላችሁ ከቤት ወጣሁ እላችኋለሁ። ከቤት ወጥቻለሁ። በሬን ዘጋሁ። አሁን ሊፍት ልገባ ነው። ሊፍት ገባው። እየወረድኩ ነው። እንዴት ነው ጋይስ? እስቲ ከኋላ ፀጉሬ አስይዤዋለሁ። ምንም አይልም። እንዴት ነው እና እንዴት ነው? ሰላም ናችሁ? በተረፈው አላችሁልኝ? እያበረታታችሁ ነው? ብርቺ እያላችሁ እና ትንሽ እስቲ የሆነ ደውራ የሚባል ሰፈር አለ። እሱን አሳያቸዋለሁ እና ደውራ ስድስት አሳያቸዋለሁ፣ አስጎበኛቸዋለሁ። ደውራ ያውላችሁ ሱሪ አለብስም ነበረ። የምር ቀሚስ ነበር መልበስ የምንፈልገው፣ ግን ብርድ ዛሬ ደግሞ ብርድ አለ ቤሩት። ዛሬ ብርድ አለ። እንደውም ጃኬት ልበሽ ስትባል አልለብስም አልኳት። ከስር ብዙ ልብስ ነው የለበስኩት እና እንደዛ ነው። አሳያቸዋለሁ። ደውራ እላቸዋለሁ። እየወጣሁኝ ነው እና ይሄን ይመስላል። ያው የወጣሁ ነው እንግዲህ ያስጎብኛቸው። እናንተ አበረታቱኝ፣ እሺ አበረታቱኝ። እና ባይዘው ቪዲዮ እናታችሁ እስቲ እንደኔ እንትን እኔ ሰውን መክራለሁ፣ እኔ ግን ራሴን አልመክረው። ውሃ ጠጡ። ውሃና ያምሱ የቄስ ቀቅላችሁ የቄስ ውሃ ተጠቀሙ። በእውነት ቄስን በደንብ አጥባችሁ ፈቅፍቃችሁት ጥሬውን እጥብ አድርጋችሁ ቀቅላችሁ ወስጄላችኋለሁ። የምሬ ነው። በጣም ጠጡ። እሱን ነገር ተጠቀሙ። እኔ ለውጥ እያገኘሁበት ስለሆነ ነው በእውነት እና እንደዛ ነው። እሺ ማይ በና አላውቅም። ብቻ ራሳችንን እንጠብቅ። ብዙ ስደት ላይ ያለን እህቶቻችን ራሳችንን እንጠብቅ፣ ራሳችንን ትሪት እናድርግ። እሺ ሌላው ደግሞ እየቀዳሁ አሳያቸዋለሁ፣ አስጎበኛቸዋለሁ። ዛሬ ወደ ደውራ ምናምን ባስወጣ ባስጓዶ ይሄ ወሬ ይፈጭ ይኸውላችሁ ደውራ የሚባል ሰፈር ደርሻለሁ። ይታያል። ፀሐይ ትንሽ ብዥ ብሎብኛል። እዚህ ጋር ሽቶ ሊሸጥ ነው። እዚህ ሰፈር ባይዘው የሱቅ ሰፈር ነው። በኋላ ቀዳዋለሁ። በኋላ ቀዳለሁ። እናንተ መንገዱ እንዳይጠፋብኝ ብቻ። ዛሬ ጉድ እኮ ነው። መንገዱ ጠፍቶብኝ ጉድ እንዳለውን ነው። የምሬ ነው ብላችሁ መንገዱ ጠፍቶብኝ ጉድ እንዳለውን ፈራሁ። ከሷ ጋር ነው የምመጣ። እኔ ብቻዬን መጥቼ አላውቅም። እሷ ናት መታ የምትቀበለኝ። እኔ ብዙም እረፍት ስለማልወጣ ምን ስለማልን ግን አካባቢ አመት እረፍት ምናምን አልወጣም። ያው ቤተክርስቲያን ሲሄድ ነው። ከሷ ጋር ነው መታ ትቀበለኛለች። የመጀመሪያ ነው ብቻዬን እየሄድኩ ያለሁት መንገድ ላይ። እኔ ጉድ ይኸውላችሁ ሰው ጠየቅኩ። የሆነ ምግብ ቤት ስሙን አውቅ ነበርና ነገርም ያው ነው እየሄድኩ ነው።
ወይኔ ጉድ ፈላ። ወይኔ ማሜ ያው እየደረስኩ ነው። ይሄን አካባቢ አውቃለሁ አሁን። አዎ ጎበዝ ነኝ፣ የምር ጎበዝ ነኝ። ራሴን አደነኩት። ኦ ማይ ጋድ ኦ ማይ ጋድ አደነኩ ራሴን። እናቴ ትሙትን ቀጥታ መጥቼ እኮ ነው የጠየኩት። እኔ ተመላልሼበታለሁ፣ ግን እንዴት እንዳልተያዘልኝ በእንትን ብዛት ሰው ስላለው ለዛ ነው መንገዱ እንዳለ ጭንቅ ስለሚል ቦታውን ያላስኩም በደንብ እና እንደዛ ነው እላችኋለሁ የኔ ፍቅሮች። በኋላ ደግሞ በስማም ሱቁ እንዳለ ህዝቡ ነው የምቀርጽላችሁ። ህዝቡ ደስ ይላል። ብሔር ብሔረሰብ ነው ያለው። እንዴት ናችሁ ሁላችሁ? አሁን ቤሩን ጉብኝት ከጓደኛዬ ጋር ናትላልፍ ብዬ እየተመለስኩ ነው። እንጀራና ወጥ አለ እዚህ ውስጥ ምራስ እንዴ ምን ትላላችሁ? ዘመቁላላስ ቢግ ፕሮብሌም ዛሬ ካሜራማን ስለተቀረጸ አጥር ያለው ፋሚሊ ስለዚህ ሰው በጣም ኢንጆይ ብዬ ነው የምታውቁት። ኧረ እባክሽ ታስጠላኛለህ። ኧረ እባክሽ ከርስትሽ እንዳቃንሽ ጋቦብሽ። እንዲሁ ፊት ዘብዝፈሽ አይደለም እንዲሁም ዝፍዝፍ ነሽ ስታስጠላ። እዚህ ጋር እንዲያዙር ማሸርብ አቤ መድኃኒዓለም አባቴ ቼታዎች ወይ እንዴት ያሳፍራል ግን። ግን እኮ ኤርፎን ማድረግ ነበረብሽ ድምጽሽ በደንብ ጥርት ብሎ እንዲሰማ። ያንተ ጋዜጣ ነበር እኮ ተዘጋብኝ። ለሽ ተዘጋ? ቺፍ ተዘጋ። መሸሃል ጊዜ እንጀራ እኔ እንጀራ ከዚህ ውሰጂ፣ እንጀራ ከዚህ ውሰጂ። እንጀራቸው ምርጥ ነው። ሆዳይ ነው ጥርግ በል። ደውላ አደረስኝ እኮ ሳይታወቀን። ቆይ ዘማል ከተማ ላይ የሚውላችሁ ሸኝ ቤት አይደርስ የሚባለው ለካ እናንተ እውነት ነው። ልትመለስ ነው። እዚህ ጋር ደረስ። ባይ ባይ ባይ። አያችሁት ሸኝ ቤት አይደርስ ማለት ነው። የምር ሸኝ ቤት አይደርስ። ረጅም ነኝ እንደ ካንቺ። አዎ ከመጡ ትበልጭኛለሽ። አያችሁት አጭር ነች ብላ እየሰደበችኝ እኮ ነው። የሚገርም እኮ ነው። አያበሻ ጉራው እኮ መከራ ነው። አበሻ እዚህ ጋር መስራት ነበረብኝ የኔ ራሱ ካለ። አያችሁት እቺ ቀሚስ እኮ አሁን በጣም ነበር መወዳት፣ ግን ወሰደችብኝ። ያስ አሁን ወደዛ በስማም ግርታው ተውት። ልዩ ነው ብታዩት። እዩ ያየችው ነገር ያስከጅላታል። ወይኔ ጉድ! እቺ ልጅ እኮ ወይኔ ያፈርኩኝ ጌታ ማለት ነው። እኔ ኮምፒውተር ጫማ ምርጥ ጫማ ነው አይደል? ኦሬዲ በዚህ ልግባ ማርያም። ኧረ በዚህ በኩል አጠፊም ግን እንደባለፈው እኔ ስልክ ደውላሽ ደግሞ የት ነሽ? ቦታውን አጣሁት እኮ። ዛሬ ሰው ቀንሷል። ለምንድን ነው ግን ሰዓት ሄዶ ነው ወይስ ምንድን ነው? እንዴ ሰው ቀንሷል። እዚህ ሰፈር እኮ እንዳለ ግር ነበር በፊት። ገቡ መሰለኝ እንዳለ ብሔረሰቦች እዚህ ነው። ብቻዬን ገባሁ፣ ብቻዬን ተመለስኩ እላለሁ። ልብስ ገዛ ቅዳሜ ገቢ አለ። ብሔረሰቦች ያሉበት አካባቢ እኮ ነው ሰፈር እና ይሄን ይመስላል ዛሬ ውሎዬ ቤተሰብ። ይሄን ይመስላል ውሎዬ። አሁን ወደ ቤቴ እየተመለስኩ ነው። እሺ ወደ ቤቴ እየተመለስኩ ነው እና ይሄ ነው የሚመስለው ውሎዬ። ደስ ብሎኛል። እግዚአብሔር ይመስገን። እና እንደዛ ነው ፋሚሊ ጋይስ። እንደዚህ ይመስላል። መኪና መለጠ ይመስለኝ። በባስ ነበር የምሄደው። እስቲ ዘጋ ያው ነው። የስ አገኘው